Jesus Christ እውነት የእግዚአብሔር ሰው እሱ ነው። እስከ ዛሬ ድረስ ለሰው ኖራል፣ ለራሴ አልኖርክም። ትክክል። ትርፌ የሚባል ስም ታውቃለህ? አባቴ ሄይ ማን ነው አባቴ? ትርፌ። አራት ከሚሆኑ ሰዎች ፎቶ መሃል ያንቺን ፎቶ በግል በመቀስ ቆርጦ ይዞ የሄደ ሰው ጭምራዩ። ተቆረጠ ፎቶ ከቤት ያግኝቻለሁ። ማን እንደቆረጠው አላውቅም። ማን እንደቆረጠ አታውቅም? አላውቅም። ግን የተቆረጠ ፎቶ አግኝተሻል? ከሰው መሃል ላይ ነው የተቆረጠው የኔ ፎቶ። ያንቺ ፎቶ ወሪሶ አባቴ ነው። ያንቺ አባት? አዎ። ያንቺ አባት? አዎ። ማን ይባላል? ዋሪሶ። ሰው ላንቺ ጥሩ ነው አያውቅም? አያውቅም በጭራሽ። ምንም መልካም ነገር ቢታደርጊ ሰው ያሰናክልሻል እንጂ እውነት ነው። በመልካም ነገር ውለታሽን ከፍሎ አያውቅም። ዛሬ ራሱ ወደዚህ የመጣው እሺ፣ እንደዛ ያልኩ ነበር የመጣሁት። ምን ነበር ያልሽው? ክፉ መሆን እንዴት ነው የሚቻለው? እኔ ለምንድነው ሁሌ ጥሩ ነገር ሳደርግ ለምንድነው በመጥፎ የሚመለስልኝ ጌታ ሆይ ያልኩ ነበር የመጣሁት። ወደዚህ ስመጣ እግዚአብሔር በቱርክ በር ከፈተልሽ። አሜን። በዱባይ በር ከፈተልሽ። አሜን። ቱርክና ዱባይ ሄድኩ እየመጣሁ ነው። ቱርክና ዱባይ? አዎ። አሁን አንቺ በምታደርጊው እንቅስቃሴ ሁሉ በትንሹ የሚቆጡ ገና አዲስ አበባ መሃል ቦታ ላይ አሜን የመኪና ካምፓኒ ጂሰስ ክራይስት እውነት የእግዚአብሔር ሰው እሱን ነው መስራት ፈልገው። መኪና ነው መሸጥ ፈልገው። መኪና ነው መሸጥ የምትፈልጊው? አዎ እውነት ነው። አንቺ የተኛውንም ስም አውጪ፣ ግን እኔ ኒታ መኪና መሰጫ የሚል እውነት ነው። እግዚአብሔር ሰው ኒታ ነው የሚለው። ለማንም አላሳየውም። ካዝና ውስጥ ነው የቆለፍኩት። ለማንም ሳታሳይ? ለማንም አላሳየውም። ጽፌ ነው ያስቀመጥኩት። ደሞ ከእናንተ ቤት ሚሞቶን ሚኖረውን ማናቸውንም እግዚአብሔር ላንቺ ሳይናገር ምንም አያረግም። ወይኔ ኢየሱስ! እኔ በጣም ፕሮፌት በቃ የተጨነቅኩበት ጉዳይ አንደኛ ምንድነው በህልሜ ሰው ሲሞት ካየው በንጋታው ይሞታል። አዎ በጣም ነው የሚገርመኝ። አባቴ ሲሞት አየውና ሞት አባቴ። ካበቶ የሚባል ሰው ታውቃለህ? አያቴ ነው። ካንተ ቤት ነብይ ይወጣል። አሜን። በጣም የተቀባ ሰው። አሜን። ልጁ ነብይ ሳሙኤል ተሻለ ይባላል። አሜን። ልጁ ሳሙኤል ነው በራሴ ወጪ። ያንተ ስም ማን ነው? ተሻለ። አንድ ሳሙኤል ማሂደር የምትባል ጓደኛ አለች። የት ናት ያለችው? አሜሪካ ናት። አሜሪካ።